ድንገት ስበት ወይም ግራቪቲ ቢያቆም ምን የሚፈጠር ይመስላችኋል? በአካባቢያችን ላይ ያለ ማንኛውም ነገር ወይም ዕቃ ሊሆን ይችላል፣ መኪናም ሊሆን ይችላል፣ ሰውንም ጨምሮ ወደ ሰማይ መንሳፈፍ ይጀምራል። ሕንፃዎችን ምንም የሚይዛቸው ስበት ስለማይኖር መንሳፈፍ ይጀምራሉ። ውቅያኖሶች ወደ ሰማይ ይንሳፈፋሉ። አየር ወደ ህዋ መበተን ይጀምራል። ስለዚህ ሰዎች መተንፈስም ይቸገራሉ። ምድር ትበተናለች፣ ጨረቃም ትረጋለች። ምድር ፀሐይ መዞር ታቆማለች። ህይወት ሙሉ በሙሉ ይጠፋል ማለት ነው። ኦክሲጅን ምድራችን ላይ ቢጠፋ በ5 ደቂቃ ውስጥ ምን የሚፈጠር ይመስላችኋል? በመጀመሪያዎቹ 5 ሰከንዶች ውስጥ ሰዎች ለመተንፈስ ስለሚቸገሩ መውደቅና መሞት ይጀምራሉ። መኪኖች ይቆማሉ። በመብረር ላይ ያሉ አውሮፕላኖች ኃይላቸውን ስለሚያጡ ይከሰከሳሉ። እሳት ሙሉ በሙሉ ምድር ላይ ይጠፋል። ወፎች ከሰማይ ላይ መውደቅና መሞት ይጀምራሉ። ከ1 ደቂቃ በኋላ ምድር ላይ ያሉ እንስሳቶች ሙሉ በሙሉ ይጠፋሉ። ውቅያኖሶች፣ ባህሮች ወይም ማንኛውም የውሃ አካል በውስጡ ያለውን ኦክሲጅን ስለሚያጣ ይፈርሳል። መሬት ወይም የመሬት ኮር ኦክሲጅን ስለሚያጣ አለቶች ይደክማሉ። ኮንክሪት ይፈርሳል፣ ህንፃዎችም ይፈርሳሉ። ለመኖር ኦክሲጅን የማያስፈልጋቸው ባክቴሪያዎች ብቻ ምድር ላይ ይኖራሉ።